ይሄን ቀላል ዚክር የምትል ከሆነ አላህ ከህመም ይፈውሳል። ይሄም ዚክር ለሁሉም በሽታ ፍቱን መድኃኒት ነው። ይሄም ቀላል ዚክር ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። በሐዲሱ ትርጉም ዑስማን ኢብኑ አቢል ዓስ የተባለ ሰሐቢይ ረዲየላሁ ዐንሁ ወአርዳህ ለረሱል ሰለላሁ ዐለይሂ ወሰለም በሰውነቱ ውስጥ ህመም እንዳጋጠመው ይነግራቸዋል። ረሱልም ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ በሰውነትህ ህመም ባጋጠመህ ቦታ ላይ እጅህን አድርግ፣ ከዛም ይህን በል አሉት። ቢስሚላህ 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 3 ጊዜ አዑዙ ቢዕዘቲላሂ ወቁድረቲሂ ሚን ሸሪ ማ አጂዱ ወኡሓዚር 7 ጊዜ በል አሉት ዓለይሂ ሰላቱ ወሰላም። ስለዚህ ያ አኽዋን ወንድም እህቶቼ ህመም ያጋጠማችሁ ቦታ ላይ ለምሳሌ ሆዳችሁ አካባቢ ሊሆን ይችላል፣ ራሳችሁ አካባቢ ሊሆን ይችላል። ህመም የሚሰማችሁ ቦታ ላይ እጃችሁን አድርጋችሁ እንዲህ በሉ ቢስሚላህ 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 3 ጊዜ። ከዛ በኋላ አዑዙ ቢዕዘቲላሂ ወቁድረቲሂ ሚን ሸሪ ማ አጂዱ ወኡሓዚር 7 ጊዜ በሉ። ይህንንም ዚክር ስትሉ አላህ ሱብሓነሁ ወተዓላ ከዚህ ህመም እንደሚያሽራችሁ እርግጠኛ ሆናችሁ በሉ። አላህም ሱብሓነሁ ወተዓላ ከዚህ ህመም ይፈውሳችኋል።